በሰላም ስም ደም የሚፈስበት፣ በተኩስ ማቆም ስም ጥይት የሚዘንብበት የጋዛ ሰቆቃ። ዓለም ተኩስ ይቁም እያለ ባለበት በዚህ ወቅት በሰሜናዊ ጋዛ የሁለት ሰዎች ሕይወት በቅጽበት ተቀጥፏል። በደቡብ ደግሞ የራፋ ድንበር የጭንቀት ምልክት ሆኖ ቆሟል። ይህ የጦርነት ድምፅ ሳይሆን የንጹሃን ጩኸት ነው። በጋዛ ሰርጥ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መጥቷል። ምንም እንኳን ዓለም አቀፍ ማህበረሰብ ወደ 4 ወራት ለሚጠጋ ጊዜ የተኩስ ማቆም ስምምነት እንዲኖር ቢወተወትም በተግባር ግን እየታየ ያለው ተቃራኒ ነው። በሰሜናዊ ጋዛ የተከሰተው ጥቃት የሁለት ሰዎችን ሕይወት ወዲያውኑ ነጥቋል። ይህ ጥቃት የተፈጸመው ህዝባዊ አንጻራዊ ሰላም ይኖራል ብሎ ተስፋ ባደረገበት ወቅት መሆኑ ጉዳዩን የበለጠ አሳዛኝ አድርጎታል። በተመሳሳይ ሰዓት በደቡባዊ ጋዛ በምትገኘው ካን ዩኒስ ከተማ የእስራኤል የጦር አውሮፕላኖች በአንድ ባለ 5 ፎቅ የመኖሪያ ህንፃ ላይ የከፍተኛ ጥቃት ሰንዝረዋል። ይህ ጥቃት ሌሊቱን ሙሉ የቆየ ሲሆን ንጹሃን ዜጎች በሚተኙበት ሰዓት የተፈጸመ መሆኑ ከፍተኛ ድንጋጤ ፈጥሯል። የካን ዩኒስ ነዋሪዎች ንጋቱን የተቀበሉት በፍርስራሽ መካከል ነው። በፎቶግራፍ ላይ እንደምታየው ትናንሽ ህንፃዎች ሳይቀሩ ቤታቸው የነበረው ህንፃ ወደ አፈር ክምርነት ሲቀየር ለማየት ተገደዋል። ይህ የህንፃ መፍረስ ተራ ንብረት መውደም አይደለም፣ በውስጥ የነበሩ በመቶዎች የሚቆጠሩ ሰዎች ህይወታቸውንና ትውስታ ጭምር ያፈረሰ ድርጊት ነው። ተፈናቃይ ፍልስጤማውያን በፍርስራሹ መካከል የሚተርፍ ነገር ፍለጋ ሲንከራተቱ ይታያሉ። የራፋ የድንበር ማቋረጫ በአሁኑ ወቅት የብዙዎችን ብቸኛ ተስፋዬ ነው። ሆኖም ግን ይህ ድንበር በጣም አነስተኛ እንቅስቃሴ ብቻ ነው የሚታይበት። ይህም ማለት የሰብአዊ እርዳታዎች ወይም ወደ ውስጥ መግባት አይችሉም። የታመምና የቆሰሉ ሰዎች ለሕክምና መውጣት አልቻሉም ማለት ነው። ድንበር ዝግ መሆኑ ወይም እንቅስቃሴ መገደብ በጋዛ ውስጥ ያለውን የረሃብና የሕክምና እጥረት ችግር የበለጠ እያባባሰ ይገኛል። ሰዎች በድንበሩ በሁለቱም አቅጣጫ ለመንቀሳቀስ በከፍተኛ ጉጉትና ጭንቀት ቢጠባበቁም ውጤቱ ግን አሁንም አዝጋሚ ነው። በሰሜናዊ ጋዛ የተፈጸመው ግድያና በካን ዩኒስ የታየው ውድመት የሚያሳየው አንድ እውነታ አለ። ጦርነት ምንም አይነት የወሰን ገደብ የለውም። የጦር አውሮፕላኖች በየትኛውም ሰዓትና በየትኛውም ቦታ ጥቃት ሊሰነዝሩ ይችላሉ። የዓይን እማኞች እንደሚናገሩት በካን ዩኒስ የተመታው ህንፃ ምንም አይነት ወታደራዊ ዓላማ ያልነበረውና ሲቪሎች ብቻ የሚኖሩበት ነው። የአውሮፕላን ጥቃት ህንፃውን ሙሉ በሙሉ ወደ መሬት ዝቅ አድርጎታል። በአሁኑ ወቅት በጋዛ የሚገኙ ተፈናቃዮች መጠለያ ፍለጋ ከአንድ ቦታ ወደ ሌላ ቦታ እየተንከራተቱ ነው። ሆኖም ግን አስተማማኝ የሚባል ቦታ በጋዛ ምድር ላይ እየጠፋው መጥቷል። በደቡብም ሆነ ሰሜኑ የጥቃት ኢላማ መሆናቸውን ቀጥለዋል። የዓለም አቀፍ ማህበረሰብ የሚሰጠው ምላሽ አሁን በንግግር ላይ ብቻ የተገደበ ይመስላል። በምድር ላይ ያለው እውነታ ግን ከንግግር በላይ የሆነ ጥፋት እያስተናገደ ነው። ህጻናት ያለ ወላጆች ያለ ልጆች ቀርተዋል። የተኩስ አቁም ስምምነቱ በተግባር አለመተርጎሙ የብዙዎች ተስፋ አቋርጧል። ሰላም የሚለው ቃል ለጋዛ ህዝብ የራቀ ህልም እየሆነ መጥቷል። በየቀኑ የሚሰማው የቦምብ ፍንዳታ ድምፅ የተለመደ የህይወት አካል ሆኗል። በራው ድንበር ላይ ያለው መቆም እርዳታ ለሚፈልጉ በሚሊዮኖች የሚቆጠሩ ሰዎች የሞት አዋጅ ያህል ነው። ምግብና መድኃኒት በበቂ ሁኔታ ለመግባቱ የሞቱን ቁጥር ከጥይት በበለጠ ሊጨምር እንደሚችል ስጋት አሉ። በተለይም በሰሜናዊ ጋዛ የሚኖሩ ሰዎች ከዓለም ተገለው ይገኛሉ። በዚህ አካባቢ የሚፈጸሙ ጥቃቶች መረጃ እንኳን ለዓለም ለመድረስ ረጅም ጊዜ ይወስዳሉ። የሁለት ሰዎች መግደል የዚህ ቀጣይነት ያለው ግድያ አካል ነው። በካን ዩኒስ የሚገኙ ፍርስራሾች የሚመለከቱ ማንኛውም የጦርነት አስከፊነት መረዳት አይሳነውም። የአንድ 5 ፎቅ ህንፃ መውደም ማለት በመቶዎች የሚቆጠሩ ሰዎች የዕለት ተዕለት ህይወታቸውን ማመሰቃቀል ማለት ነው። ህፃናት በባዶ እግራቸው በፍርስራሽ ላይ ሲቆሙ የሚታየው ስዕል የጋዛን የወደፊት እጣ ፈንታ አመልካች ነው። በትምህርት ቤት ውስጥ መሆን የነበረባቸው ታዳጊዎች ዛሬ የቤታቸው ፍርስራሽ እየቆጠሩ ይገኛሉ። ይህ ግጭት የፖለቲካ ሳይሆን የሰብአዊ ጥያቄ እየሆነ መጥቷል። በየቀኑ የሚፈሰው ደም እና የሚወድመው ንብረት ለትውልድ የሚተርፍ ጠባሳ እየጣለ ነው። የእስራኤል ጦር ጥቃቱን አጠናክሮ ቀጥሏል። በሌላ በኩል ደግሞ የዲፕሎማሲ ጥረት መዳከም ሁኔታውን የበለጠ ውስብስብ አድርጎታል። በጋዛ ሰማይ ላይ የሚንዣበቡት የጦር አውሮፕላኖች የሞት መልእክተኞች ሆነዋል። የራፍን ድንበር ትንሽ እንቅስቃሴ ማሳየቱ የዓለም እርዳታ ሰጪ ድርጅቶች እጃቸው እንዲተሳሰር አድርጓል። መጋዘኖች ባዶ ናቸው። ሆስፒታሎች ያለ መብራት ያለ መድኃኒት እየሰሩ ነው። በሰሜን ጋዛ የሞቱት 2 ሰዎች ስማቸውን ማንነታቸው ባይጠቀስም እነሱ ግን የቤተሰብ አባላት፣ ጓደኞችና ህልም የነበራቸው ሰዎች ነበሩ።
ነበሩ። የእነሱ ሞት ለጋዛ ሕዝብ ሌላ የሐዘን ቀን ነው። ካን ዩኒስ በአንድ ወቅት የንግድና የህይወት ማዕከል ነበረች። ዛሬ ግን የፍርስራሽ ክምርና የለቅሶ ድምፅ የሚሰማባት ከተማ ሆናለች። ባለ 5 ፎቅ ህንፃ የፈረሰው በጥቂት ሰከንዶች ውስጥ ቢሆንም መልሶ ለመገንባት ግን ዓመታት ይፈጃል። በአካባቢው የሚገኙ የሰብአዊ መብቶች ተሟጋቾች እንደሚሉት በሲቪሎች ላይ የተፈጸመው ጥቃት ሆን ተብሎ ህዝቡን ለማሸበር የሚደረግ ነው። ምንም አይነት መከላከል የሌላቸው ዜጎች ለከባድ መሳሪያ ተጋልጠዋል። የካቲት 6 ቀን 2026 የተፈጸመው ይህ ጥቃት በታሪክ መዝገብ ላይ ሌላ የጭካኔ ምዕራፍ ሆኖ ይሰፍራል። ዓለም ዝምታን መቼም እንደሚሰብር ግን እስካሁን የታወቀ ነገር የለም። የጋዛ ህዝብ ጥንካሬ አስደናቂ ቢሆንም የሰው ልጅ የመሸከም አቅም ግን ገደብ የለውም። ያለ ምግብና ያለ መጠለያና ያለ ደህንነት ለወራት መቆየት የማይቻል ፈተና ነው። ራፊው የጋዛ የመተንፈሻ ቱቦ ነች። ይህ ቱቦ ሲዘጋ ደግሞ መላ ጋዛ ትፈናቀላለች። በድንበር ላይ ያለው ዝግታ የታቀደ ይሁን ባይታወቁም ውጤቱ ግን ግልጽ የሆነ ሰብአዊ ቀውስ ነው። በሰሜን የሚገኙ ወገኖች በረሃብና በጥቃት መካከል እየማቀቁ ነው። ወደ ደቡብ ለመሸሽ የሚሞከሩ ቢሆንም በመንገድ ላይ ለጥቃት ይጋለጣሉ። የትም ቦታ ዋስትና የለም። በካን ዩኒስ የተፈጸሙ የአየር ጥቃት የጦርነቱ ህግጋት የጣሰ መሆኑን ብዙዎች ይስማማሉ። የመኖሪያ አካባቢዎች ማጥቃት በዓለም ህግ ወንጀል ቢሆንም በጋዛ ግን ይሄ እንደ መደበኛ ተግባር እየታየ ነው። ፍርስራሹ የሚመለከቱ ፍልስጤማውያን አይን ውስጥ የሚታየው ተስፋ መቁረጥ ሳይሆን ለምን የሚል ጥያቄ ነው። ለምን ንጹሃን ይገላሉ? ለምን ቤቶች ይፈርሳሉ? ለምን ዓለም ዝም ይላል? በቀጣይ ቀናት ሁኔታው ወዴት እንደሚያመራ መገመት አዳጋች ነው። ሆኖም ግን አሁን እርምጃው ካልተወሰደ በጋዛ የሚቀረው ህዝብ ሳይሆን ፍርስራሽ ብቻ ሊሆን ይችላል። ይህ ዘገባ የሚያሳየው የጋዛ ወቅታዊ ሁኔታ ጥቂት ገጽታ ብቻ ነው። እያንዳንዱ የፈረሰ ቤት በውስጡ በሺዎች የሚቆጠሩ ያልተኖሩ ታሪኮች ይዟል። እያንዳንዱ የሞተ ሰው በስተጀርባ የቆሰለ ቤተሰብ አለው። በራፋ በኩል የሚደረገው ጥቂት እንቅስቃሴ እንዲጨምር እና እርዳታ በስፋት እንዲገባ ግፊት ሊደረግ ይገባል። የጋዛ ህዝብ የሚፈልገው ርህራሄ ሳይሆን ፍትህና ሰላም ነው። በሰሜን ጋዛ የተገደሉ 2 ሰዎች እና በካን ዩኒስ የወደመው ህንፃ የዚህ ማለቂያ የሌለው ጦርነት ሰለባዎች ናቸው። ዓለም ይህንን ግፍ ማየት ብቻ ሳይሆን ማስቆም ይኖርበታል። የጋዛ ሰማይ በጭስ ተሸፍኗል። ምድሯ በደም ረጥቧል። ህዝቧ በጭንቀት ተወጥቷል። ይህ የሰብአዊነት ፈተና ነው። በዚህ ፈተና ላይ ደግሞ የሁላችንም ዝምታ ወይም ድምፅ ዋጋ አለው።